እባካችሁ ቪዲዮ ሼር አድርጉ። እኔ ምንም ፎሎወር አልፈልግም። ከፈለጋችሁ የኔም አካውንት ውሰዱ። ይሄ ቪዲዮ ብቻ ሼር ምናምን አድርጉ፣ ብዙ ሰው እንዲያ ያደርጉ። እባካችሁ ከባድ ነገር ተፈጥሯል። የማያውቅ ቁጥር ተደውሎ ብዙ ሰው የሞተ ነው ያለው። በማይታወቅ ቁጥር ይደውላሉ። ሰው በዛ ነፍስ ህይወት ያልፋል። ያን ስልክ ያነሳ ሰው በዛ ህይወት ያልፋል። በቃ ይሞታል። አካል ጎደሎ ይሆናል። የሰው ነፍስ በዛ ይወጣል። 666 መንፈስ ነው። በማይታወቅ ቁጥር ይደውላሉ። በቃ ብዙ ሰው የሞተ ነው ያለው። ይህ እናቴ ልጅ ህፃናት የለችው ምንም አታውቅም። ከስልክ ደውላ አታውቅም። በዛ መንፈስ ወይ ህይወቷ ጠፍታዩ ህይወቷ አታይም። እስካሁን ደውላ አታውቅም። የለችም። ድምፆ ስንትን አናውቅም። ምንም አታውቅም። ሴቭ የሆነ ያልሆነ ቁጥር አታውቅም። እባካችሁ ኬንያ ያላችሁ ሲማችሁ ስልክ ውስጥ አንሱ። ሲማችሁ አንሱና በቃ ሲም ውስጥ ከስልክ ውስጥ አንሱና ጣሉ። ብዙ ሰው እየሞተ ነው ያለው። በማይታወቁ ቁጥር ይደውላሉ። ሰው ሄሎ ያለ ሰው በቃ ህይወቱ በዛ ያልፋል። ኢታሁን ተፍታቁ በጣም ፈርቻለሁ። እባካችሁ ሼር አድርጉ። እኔ ምንም አልፈልግም። ይሄ ቪዲዮ ብዙ ሰው እንዲያይ ብቻ ነው የምፈልገው። እባካችሁ ወላይተናቱ ሀቢዶ በያናቱ ቆይ ከሼር ኬንያ በጋረ በያናቱ እባካችሁ ኬንያ ስልክ ሲም ከስል ኦሊት አይ በኮ አረን እንደ ወለትራ ስልክ ጭራሽ ደንቶት ሜሴጅም ገብታችሁ እንዳታዩ። ሜሴጅ ምንም ነገር ማየት የለባችሁ። ብዙ ሰው ሞት እያለፈ ያለው ብዙ ሰው ሶማሌ በኩል እዛ ኬንያ በኩል ያለው ሰው የሞተ ነው ያለው። ወላይተና በእናታቸው ቪዲዮ ሼር ወጥሪ ካን ይወጣይኩ ሚቼ ጋንዲ ራይ በቀር ወደ ማኑ ከነም ቦሰ ፍዳዋላ ይሩኩ በቃ በጣም ጨናቅስ ይደስ። እባካችሁ በእናታቸው ቪዲዮ ሼር ወጥሪ በቃ ረና ቁጥሬን ደወሌ አሳይ ቦታን ከሸምፖ ይኪገስ ማጫሳይ አንተ ዱት የከስ አሳይ ቦታን ከሃይቂገስ ሁጴ በገ ሁጴ ቃንጥሪ አሳይ ይኪገስ ነው ሄሎ ጊራ አሳይ በቃ ሸምፖ ይኪገስ ሃይቂገስ አይበ መንፈስ ቢታ ቦላኝ ይራቆ ውሳው ሲገበናችሁ በጣም ጊዜ ያሽገስ በቃ አላም በሳገጋኪው ጋር አትነጊው ጋር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ደህና ናችሁ? አለው ከኔ ጋር ሁሉ ሰላም አልሐምዱሊላህ። ቪዲዮን ሰብስክራይብ፣ ሼር ያደርጋችሁ አበረታቱና አዲስ ጀማሪ ነኝ። ኮሜንት ላይ ማስተካከለው ነገር ካለ ይሄን አስተካክሊ ማለት ትችላላችሁ። ቅመሞች የኔ ውዶች ብቻ ስለምታበረታቱ ብቻ በጣም አመሰግናለሁ። ቴንኪ ውዶች፣ ወዳችኋለሁ። እና ዛሬ ርዕሱ እንዳያችሁት የመጣሁበት ጉዳይ ራሳችሁን ጠብቁ ውዶች። ወላሂ ጊዜው በጣም ነው የሚጠብቀው። አውቃለሁ የሚጠብቀው አላህ ሱብሃነሁ ወተዓላ ነው የሚጠብቀን እሱ ነው። ግን ደግሞ ቢሆንም በተቻለ መጠን ራሳችንን ለመጠበቅ መሞከር አለብን ማለት ነው። በጭራሽ የማታውቁት ሰው ስልክ ሲደወል ለማንሳት አትሞክሩ። ለማንሳት በጭራሽ አትሞክሩ ማለት ነው። የሆነ ሳፍ አትበሉ። በእርግጥ እናውቃለን የሆነ ነገር የሆነ ወሬ በቃ የወሬ ጥማት አለብን እኛ ማለት ነው። የሆነ ነገር የሆነ ወሬ ከፈለግን በቃ ላፍ አድርገን ሄሎ ጉሮሯችን እስከሚለቀቅ ድረስ ምንጮሃለን። እና ራሳችን ሰውየው እንኳን ሴትዮዋ እንኳን ዝም ብትል ጉሮሯችን እስከሚለቅ ምንጮሃለን። አብዛኞቹ የሚያውቅ ይኖራል፣ ግን ደግሞ የማያውቅ ብዙ እህቶች ወንድሞች ይኖራሉ ማለት ነው። እነዛ እንዲደርሳቸው እናንተ ምን ያስፈልጋል? ላይክ ያስፈልጋል። ላይክ እያደረጋችሁ እነሱ እንዲደርሷቸው አድርጉ። እናንተ ታውቃላችሁ አይደለ? በቃ አለቀ። እና የማታውቁ ሰው ስልክ ሲደውል በጭራሽ ለማንሳት እንዳትሞክሩ። ከማንሳታችሁ በፊት አስቡ። በእርግጥ ሰው ሀገር ላይ ያለ ሰው እህት ወንድም ካላችሁ ወንድሜ ሊሆን ይችላል፣ እህቴ ልትሆን ትችላለች፣ ወይ ሴትዮዋ ጋር ተጣልታ በሌላ ስልክ ደውላ ሊሆን ይችላል ብለን ልናስብ እንችላለን። እንደዛ እኔም እንደዛ ስለማስብ ማለት ነው። እንደዛ ልናስብ እንችላለን። ግን ደግሞ እንደዛ አስበን ደግሞ ምናልባት እኛ ወተን ውጭ ላይ ስልኩ ተደውሎ ታገኘ ነው ራሱ ማለት ነው የሴትዮዋን ወይ ደግሞ የሰውየውን ድምፅ ሳንሰማ መጀመሪያ ሄሎ የሚባል ነገር በጭራሽ ከአፋችሁ እንዳይወጣ በጭራሽ ማለት ነው። አሁን ላይ ጊዜው በጣም ከባድ ነው። በስልክ የሚሰራ በጣም ብዙ ኮተታ ኮተቶች አሉ ማለት ነው። ኮተታ ኮተቶች ስላሉ አላህ ሱብሃነሁ ወተዓላ ይጠብቀን።
ራሳችንን ለመጠበቅ እንሞክር። በተረፈ ደግሞ ራሳችሁን ጠብቁ እላችኋለሁ የኔ ጣፋጮች፣ የኔ ውዶች። በተቻለ መጠን ራሳችንን እንጠብቃለን። ከዛ ደግሞ ሁሉን ነገር ደግሞ ለአላህ መተው ነው እላችኋለሁ። ቪዲዮውን አስገባላችኋለሁ። ቪዲዮውን ሰሙታላችሁ። እኔም ብቻ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን እላችኋለሁ የኔ ውዶች።